የጓደኛዋ ልብ ይዞ ልጅ የእችኛውን ጓደኛዋም ተብዬ ልቧን ድርቅጥ አድርጋ ስጥት ጓደኝነት ተረሳ። ማይ ፍሬንድ ማይ ኤቭሪቲንግ ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮውን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ይጀምሩ። ወደ ቪዲዮው እንሂድ። በጣም ያምራልና ጋይስ በጣም ነው ደስ የሚሉት። ሉላ ማለች ጋይስ እኛም እዚህ ጋር ነው ዝም ብላ ጋይስ አልተቻለም። እየተቃኑ ነው ጋይስ በጣም ነው የሚስቁት አብረው ማለት ነው። አደረባ ማለት ነው። አይ ቲንክ ካሜራውን የሚቀርጸው ማን ነው ጋይስ? ኮሜዲያን ደምስ መሰለኝ። ድምፁ እሱ ይመስላል። በጣም ነው የሚያምሩት። ቴዲያችንም እየጨፈረ ነው ጋይስ። ቴዲ ግን ጋይስ ማለት ነው ሁሌም መነጽር ያደርጋል። ለምንድን ነው ሁሌም ማለት ነው? በቃ አይወልቀውም። ወይኔ እንትን እያለች ነው ጋይስ። በጣም ነው የሚያምሩታ። ወይኔ በዚህ አጋጣሚ ማለት ጋይስ እንኳን ደስ አላችሁ ብላችሁ እሺ፣ ኮሜንት ላይ እየገባችሁ ጻፉ እሺ። 13 አመታቸው መሰለኝ በትዳር እንኳን ደስ አላችሁ። እንግዲህ ቴዲን የማያውቀው ሰው የለማ ጋይስ። ከሚስቱ ጋር አምለሰት ሙጬ በትዳር 13 መሰለኝ 13 ወይም 15 አመት በትዳር በፍቅር አብረው ቆይተዋል። እንግዲህ 4 ልጆችም አፍርተዋል መሰለኝ። 4 ልጆች እንደዚህ በሚያምር ፕሮግራም ደግሞ አንቨርሰሪያቸውን አክብረዋል ማለት ነው። ስለዚህ እንኳን ደስ አላችሁ እንበላችሁ ጋይስ። እናንተም ኮሜንት ስር እያገባችሁ ማለት ነው እንኳን ደስ አላችሁ በሏቸው እሺ። ደግሞ ወደ ሌላ ቀጣይ ቪዲዮ እንሂድ። አንዳንዴ እፍረት የሚባል ነገር አለ። የጓደኛሽን አይደረግም
ስለፈለገኝ ነው ስለወደደኝ ነው በቃ አፈቀርኩት አይባልም። ባታውቂያት አልኩሽ ኦኬ። የጓደኛሽ በጣም እኮ ያሳፍራል። ለሰሚ ራሱ እኮ ይከብዳል። አይስዌርን ጋይስ እንግዲህ ቆይ ለሚሰማ ሰው ሰምታችኋላ ምን እየተባለ እንዳለ እንትን ቤቲና ታውስ አይደል? አዎ ቤቲና ናሆሚን ማለት ነው። በጣም የሚዋደድ ጓደኛሞች ናቸው። ግን ሁለቱም ተጣልተዋል። አሁን አንድ ላይ አይደሉም ጓደኞቻቸው ማለት ነው። ሁለቱም ጓደኞች ማለት ነው። ስለዚህ አንዷ ባል ቀምታለች ነው የተባለ ያለው። ሙሉውን ኢንፎርሜሽን ከሊያ እንስማ። ራሱ ያሳፍራል። እና ምን ያህል ጓደኛሽን በትንቂያት ነው? ምን ያህል ለጓደኛሽ ንቀት ነበረብሽ? በምን አይን ነበር ጓደኛ ያደረግሻት? የጓደኛሽ ልክ ሊሚት ይሄ ነበረ? ለጓደኛሽ የምትሰጫት ክብር ይሄ ነበረ? ለጓደኛሽ የምትሰጫት ፍቅር ይሄ ነበረ? እሷ የወደደችውንና ከሷ ጋር የነበረውን ወንድ ተመኝተሽ ወይ ደግሞ ከሱ ጋር አንሶላ ተጋፈሽ ተፈቃቅረሽ ጭራሽ ልንጋባ እንፈልጋለን ያልሽው በጣም ታሳፍሪያለሽ። በጣም ታሳፍሪያለሽ ጌታ። ይሄ ሲሰኝ ጋይስ እንግዲህ እንዳያችሁት ነው ማለት ይሄ ልክ ነው የማደለም ብዬ መፍረድ አልችልም። እንደተባለ ከሆነ ያስጠላል። ግን እኔ እውነት ግን አይመስለኝማ ሰው እንደዚህ ያደርጋል አይደለ ጋይስ? እስኪ ቆይ ደግሞ እንትን ሌላ ቪዲዮ አለ ከዚህ በፊት የተቀረጸችው ኤሊያ ማለት ነው። እሱን እንስማ እና ይሄ ልጅ ሲያስለቅሳት ስለዚህ ጓደኛው ትነግራታለች። ከዛም ገዳም አቆች ቤተክርስቲያን ለቤተክርስቲያን እየዞሩ አብረው ያለቅሱበት ነበር አለ ፍለ ያለቅሱበት ነበር ለሁለት ተደራጅተው እንደዚህ ያደረግሽ ይሄ ክፉ አሁን እንደው ኢንጆይ እናደርጋለን ትራሽዋች እና ምን ያልኩት ትሞላት ነበር። እንደው መርሳት አይቀር ተረሳ ልጁ ተረሳ። ለነገሩ የእናት ሞት ይረሳል አይደለም እንዴ? ፍቅር የእናት ሞት ይረሳል ተረሳ ልጁ ማለት ነው። ከዛ ነገር ልጆች ከዛ ማትሉኝ ከሆነ ጊዜ በኋላ አንደኛዋ ጓደኛ ከአንደኛዋ ጓደኛ ጀማ አላቸው። ጀማቸው ውስጥ ተቀላቀላለች፣ ግሩፓቸው ውስጥ ተቀላቀላለች። ማንቀላቂያ ያለሽ አንቺ ራስሽ ሶስት ሀሳብ ማንቀላቂያ ያለሽ ማለት እንቻለሽ። ያንቺ ግሩፕ ላይ ጓደኛሽ ቦታ አላት። ከዛም ተቀላቀላትና እዛ ግሩፕ ላይ ደግሞ ይሄ ልጅ አለ። ማን እቺ የምትወደው የነበረው ባሏ ቦይፍሬንድ ባይ ነበረው ልጅ እዛ ግሩፕ ላይ። ከዛ በኋላ በምን መንገድ እንደተጠባበሱ አይታወቅም። የሀገሬ ልጆች በምን መንገድ እንደተለያዩ አይታወቅም። በምን መንገድ እንዲያጠመዳት አይታወቅም። በምን መንገድ ልቧን እንዳረጋት አይታወቅም። የጓደኛዋ ልብ ይዞ ልጅ የችኛው ጓደኛዋም ተብዬ ልቧን ብልቅጥ አድርጋ ስጥት። ጓደኝነት ተረሳ። እህቴ ማይ ፍሬንድ ማይ ኤቭሪቲንግ ማይ ምናምን ማይ ማዘር ሴም ፋዘር ሴም አለ ፋዘር ነው ሴም ማዘር ሴም ምናምን ተረሳ። ጋይስ እንግዲህ እንደነገርኳችሁ እሱ ራሱ ነው እየደገመችው ያለው። ሊያ በወንድ ነው የተጣሉት እየተባለ ነው እንግዲህ እኔ አላቅም ተባለ ነው። ወይ ጉዴ ያስጠላላ ጋይስ። እውነት ወንድ ሰው እንዴት ይጣላል? በጣም ነው የሚያስጠላው። ብቻ ጋይስ የዛሬ ቪዲዮ እኔን መስል ነበር። ከወደዳችሁት እንደ ሁልጊዜም ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱኝ። በሌላ ቀን እስከምንገናኝ ድረስ ደህና ቆዩ።